At this point, I would like to invite the minister you are pursuing that course. The most important focus should be the return of IDPs and the return of IDPs to the constitutionally mandated territories of Tigray. And the Constitution clearly requires that we address this issue and address it in a manner that ensures sustainable peace and security. እንግዲህ አቶ ጌታቸው እዚህ ጋር የሚገልጹት ብዙ ጊዜ በትግራይ በኩል የሚነገር ንግግር ነው። ይህ ሰላም የተፈናቃዮች በመመለስ በኩል እንዲሁም ደግሞ ኮንስቲቱሽናሊ ማንዴትድ የሆኑ ወይም ደግሞ በህገ መንግስቱ ተቀባይ የሆኑ የትግራይ መሬቶች እነሱን ሪኢንስቴት የሚያደርግ እስካልሆነ ድረስ ዘላቂ ሰላም ሊያመጣ ይችላል ብሎ ማመን አይቻልም። ምክንያቱም በስምምነቱ መሰረት ያሉትን ነገሮች እነዚህን አልመለሰም። እነዚህ ደግሞ ኪ ጉዳዮች ናቸው በትግራይ በኩል ነው ያለው። In the entire region. And I would like to once again call upon the AU, the international community, to still consider the kind of suffering women and children in Tigray have to go through right now. አሁንም ቢሆን የአፍሪካ ህብረት አመራሮችንም ይሁን ዓለም አቀፉ ማህበረሰብ ማስተላለፍ የምፈልገው ወይም ደግሞ አጽንኦት ሰጥቼ መጠየቅ የምፈልገው ትግራይ ውስጥ በህፃናትና እናቶች ላይ እየደረሰ ያለውን ስቃይ እንዲያበቃ አሁንም ቢሆን ጥረቱ እንዲቀጥል ነው እያሉ ያሉት። As we speak, there are a number of issues we haven't yet addressed. DDR, most of the focus of the international community was the first D in the DDR process, the disarmament process. But the most important aspect for us is where ብዙ ያልፈታናቸው ችግሮች አሉ ነው የሚሉት ፕሬዝዳንት ጌታቸው። ብዙ ያልፈታናቸው ጉዳዮች አሉ። አንዱ የዲዲአር ጉዳይ ነው። የዲዲአር ሲባል ኢንተርናሽናል ኮሚኒቲው ትጥቅ መፍታትን በተመለከተ ላይ ብቻ ነው ፎከስ የሚያደርገው እንጂ ትጥቅ ከተፈታ በኋላ የሚያወሩት ነገር አለ እዚህ ላይ whether we disarm should not be the end. Whether we demobilize and reinstate the people who have been combatants because they had a cause to believe in is something that should be taken into account. And of course, the international community, the AU, should take this process seriously, and it should continue to press all of us to focus on this part of the Pretoria arrangement. እንግዲህ አቶ ጌታቸው እንደሚሉት ቀደም ብዬ እንደገለጽኩት ከዚህ ከዲዲአር ጋር ተያይዞ በአብዛኛው ትጥቅ መፍታት የሚለውን ነገር ብቻ ላይ ነው ትኩረት የሚደረገው። ግን ከሱ ጋር ተያይዞ ትጥቅ ከተፈታ በኋላ እነዚህ ኮምባታንትስ ወይም ታጣቂዎች ላመኑበት ኮዝ ተሰልፈው መሳሪያ ያነሱ ታጣቂዎች የሚመለሱበት ጉዳይ ወደ መደበኛ ኑሯቸው እንዲመለሱ በማድረግ ሂደት ላይ ያው አንዱ የሚነሳው ጥያቄ እሱ ነው። ዲዲአር ይፈጸም ይባላል። ግን ዲዲአር ሲፈጸም ያው ታጣቂዎቹ ወደ መደበኛ ህይወታቸው ሲመለሱ መደረግ ያለባቸው ሂደቶች አሉ። እሱ ላይ የባጀት ማነስ ወይም ደግሞ የፈንድ ማነስ ጉዳዮች የተለያዩ ነገሮች ይነሳሉ። በዛ ምክንያት ነው አንድም እንዳይፈጸም ምክንያት የሆነው። እሱን ነው አቶ ጌታቸው እያሉ ያሉት። ምናልባት ከዚሁ ጋር ተያይዞ ዶክተር ደብረጽዮንም ያነሱት ጉዳይ ነበር። አቶ ጌታቸው ይህን ካሉ በኋላ ዶክተር ደብረጽዮንም የገለጹት ነበር። ዶክተር ደብረጽዮን ምንድን ነው ያሉት? ኦኬ አንዴ እሺ የፕሪቶሪያ ስምምነት በጣም ወሳኝ ክስተት እንደመሆኑ መሆኑን እናምናለን። ነገር ግን ደግሞ ብዙ የሚቀረው ከአፈጻጸም ጋር ተያይዞ ብዙ የሚቀረው ነገር እንዳለ ነው የገለጹት ፕሬዚደንት ሊቀመንበር ደብረጽዮን። እነዚህ ጉዳዮች ዶክተር ደብረጽዮን ሲዘረዝሩ ለምሳሌ ኮንስቲቱሽናል ሪስቶሬሽን ኦፍ ቲግራይን ቴሪቶሪ ይላሉ። የትግራይን ግዛት ሙሉ ለሙሉ ህገ መንግስቱ በሚጠይቀው መሰረት መመለስ ነው። ከዛ ውጪ ነን ኢኤንዲኤፍ እና የኢትዮጵያ መከላከያ ሰራዊት ያልሆኑ የክልል ኃይሎች እና እንዲሁም ደግሞ የውጭ ኃይሎች ከትግራይ ግዛት እንዲወጡ የማድረግ ይህ
በፕሪቶሪያ ስምምነት ላይ ያለውን ይህ አለመተግበሩ፣ ከዛ ቀጥሎ ቅድም ፕሬዚደንት ጌታቸው እንደገለጹት የአይዲፒዎች ወይም ደግሞ የተፈናቃዮች አለመመለስም ጭምር አለመተግበሩ፣ ከዛ በተጨማሪ ዶክተር ደብረጽዮን ጨምረው የገለጹት የቲፒኤልኤፍ ህጋዊ ፈቃድ መመለስን በተመለከተ በዚህ ጉዳይ ላይም ሀሳብ ሰጥተዋል። አቶ ጌታቸው እንዴ ደብሪጽ መቼ መጣህ ብሎ ይጠይቋቸዋል። ዶክተር ደብረጽዮን ይመልሳሉ፣ እንዴ ትላንት እኮ ነው መጥቼ ያደርኩት የሚል መልስ ይሰጣሉ። ከዛ በኋላ ይጠያየቃሉ፣ ጤንነታቸውን ይጠያየቃሉ። በጣም ፍሬንድሊ በሆነ አይነት አፕሮች ጌስቸሩ በጣም በሚገርም ሁኔታ ነው እንትን የሚለዋወጡት። በዚህ መልኩ ነው የነበረው። መቼ መጣህ ብሎ ይጠይቋቸዋል። ከዛ ትናንት ነው መጥቼ ያደርኩት ብለው መለሱ። በዚህም በጣም ፍሬንድሊ የሆነ እንትን ነው። ከዛ እዛ ላይ መቅረብ ያለበት ጉዳይ ላይ ተነጋገሩ። አቶ ጌታቸው የተዘጋጁበት ነገር ነበር። በእርግጥ በቃል ነው የሚናገሩት ፕሬዚደንት ጌታቸው እዚህ ጋር እንደምትመለከቷቸው። ዶክተር ደብረጽዮን ደግሞ በጽሁፍ ነው እንትናቸውን ያቀረቡት።